ኢትዮጵያ በታሪኳ ካሳለፈቻቸው ውስብስብ የፖለቲካ ሽግግሮች መካከል የሀገራዊ መግባባትና የህግ ማዕቀፍ ማሻሻያ ጥያቄዎች በግንባር ቀደምትነት የሚነሱ ናቸው። በተለይም በሀገሪቱ ከፍተኛ ውሳኔ ሰጪ አካል ዘንድ የሚነሱ የህገ መንግስት ማሻሻያ ሀሳቦች የሀገሪቱን የወደፊት አቅጣጫና የህዝቦችን አብሮነት የሚወስኑ እነዚህም ልክ በመሆናቸው በሰፊው ማጤንን የሚጠይቁ ናቸው። በቅርቡ በአዳማ ከተማ በተካሄደው የብልጽግና ፓርቲ ከፍተኛ አመራሮች ስብሰባ ላይ የተነሳውና የህገ መንግስቱ መግቢያ እኛ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ከሚለው ወደኛ ህብረ ብሔራዊ የኢትዮጵያ ህዝብ ለመቀየር የታቀደው ሀሳብ ይህንን የፖለቲካ ትኩሳት ወደ አዲስ ምዕራፍ የሚያሸጋግር ነው። ይህ ለውጥ ከቃል ለውጥ ያለፈ የሀገሪቱን የፖለቲካ ፍልስፍና ከመሰረቱ የመቀየር ዓላማ ያለው በመሆኑ በጥልቅ የውይይት መድረኮችና በህዝባዊ ተሳትፎ ሊመዘን የሚገባው አጀንዳ መሆኑም እየተነገረ ነው። ከሳምንታት በፊት የብልጽግና ማዕከላዊ ኮሚቴ በአዳማ ያደረገው ስብሰባ በተመለከተ ቢቢሲ አፋን ኦሮሞ ዝርዝር መረጃዎችን በተመለከተ ሰፊ ዘገባን ይዞ ወጥቷል። የቢቢሲ ምንጮች እንደሚገልጹት የፓርቲው ምክር ቤት አባላትና የተወሰኑ የክልል ከፍተኛ አመራሮች በአጠቃላይ ወደ 300 ገደማ ሰዎች የተሳተፉበት ይህ ስብሰባ በአዳማ ከተማ ለ3 ቀናት ከሰኔ 23 እስከ 25 ተካሂዷል። መድረኩን የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራ የመሩት ሲሆን ሁለት የፓርቲው ከፍተኛ አመራሮች የፓርቲው አቋም የሆኑትን ለሀገራዊ ምክክር የሚቀርቡ አጀንዳዎች ላይ ለተሳታፊዎችም አቅርበዋል። ስማቸው እንዳይጠቀስ የጠየቁት እኚህ የብልጽግና ፓርቲ ምክር ቤት አባል ለቢቢሲ እንደተናገሩት በአዳማው ስብሰባ ላይ የተነሳው ዋናው አጀንዳ በሚካሄደው ሀገራዊ ምክክር ላይ የፓርቲውን አቋም ለከፍተኛ አመራሩ ለማስጨበጥ ያለመ ነበረ። የብልጽግና ፓርቲ በከፍተኛ አመራሮቹ ስብሰባ ላይ ካቀረባቸው ዋና ዋና አጀንዳዎች መካከል አንዱ አሁን ያለው የኢትዮጵያ ህገ መንግስት መግቢያ እንዲቀየር የሚል መሆኑን በመድረኩ ላይ የተሳተፉት የፓርቲው ኃላፊ ለቢቢሲ ገልጸዋል። አሁን ያለው የኢፌዴሪ ህገ መንግስት መግቢያ እኛ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በማለት ይጀምራል። ፓርቲው ግን ይህ ሀረግ እንዲቀየር አቋሙን ለአመራሩ አቅርቧል። ህገ መንግስቱ እኛ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች የሚለው ሀረግ እኛ ህብረ ብሔራዊ የኢትዮጵያ ህዝብ በሚል እንዲተካ ሀሳብ አቅርቧል። ፓርቲው አሁን ያለው የኢትዮጵያ ህገ መንግስት መግቢያ ከጭቆና በመነሳት የተጻፈና የጋራ ራዕይን የማያሳይ በመሆኑ መለወጥ አለበት የሚል ሀሳብ ማቅረቡን እኚህ ባለስልጣን ተናግረዋል። ፓርቲው ያቀረበው ሁለተኛው ምክንያትም ማንነታችን ብሔርም ሆነ ብሔረሰብ አይደለም፣ እኛ ዜጋ ነን፣ ኢትዮጵያውያን ነን የሚሉትንም ወገኖች እንዲያካትት ለማድረግ ነው። የህገ መንግስት መግቢያ የመቀየር ሀሳብ በቀላሉ የሚታይ የቃል ለውጥ ሳይሆን የኢትዮጵያን የብዝሃነት አያያዝና የዜግነት መብት አጠቃቀም ላይ ትልቅ አስተሳሰባዊ ለውጥን የሚጠይቅ መሆኑም ይነገራል። በብልጽግና ፓርቲ የቀረበው ህብረ ብሔራዊ የኢትዮጵያ ህዝብ የሚለው ሀሳብ በግለሰብ ዜግነትና በጋራ ማንነት መካከል ያለው ሚዛን ለመጠበቅ የተደረገ ሙከራ ተደርጎ ሊወሰድም የሚችል ነው የሚሉ ሀሳቦች እየተነሱ ነው። ግና ይህ ለውጥ በተግባር ሲፈተሽ የህዝቦችን ታሪካዊ ትግልና የብሔር ማንነት መብትን ከመጠበቅ አንጻር ሊኖረው የሚችለው ተጽዕኖ በግልጽ መለየት ግድ ይላል። ማንኛውም የህገ መንግስታዊ ለውጥ ሂደት የብልጽግና ፓርቲን ብቻም ሳይሆን መላውን የኢትዮጵያ ህዝብ፣ ምሁራን፣ የፖለቲካ ድርጅቶችንና የሲቪል ማህበራትን ያሳተፈ ሊሆን ይገባል ሲሉም ይህን ሀሳብ የሰሙ ኢትዮጵያውያን ይናገራሉ። የአዳማው ስብሰባ ያመጣው ይህ አጀንዳ የሀገራዊ ምክክር መድረኩን ይዘትና ጥራት የሚፈታተን የመጀመሪያው ትልቅ ፈተና ነውም ተብሏል። ለውጡን ጭቆናን መሰረት ያደረገ ታሪክን ወደ አዲስ የጋራ ራዕይ የመቀየር ተስፋ ይኖረው ይሆን ወይስ የፖለቲካ መከፋፈልን የበለጠ ያሰፋል? ለዚህ ጥያቄ መልስ የሚሰጠው የኢትዮጵያ ህዝብ በውይይት የሚያደርገው ተሳትፎና የፖለቲካ ኃይሎች ለብሔራዊ መግባባት የሚሰጡት ቅድሚያ ብቻ ነው።